ሰላም ጤና ይስጥልኝ። ዛሬ ከማን ጋር ነኝ? ዛሬ ከኤልያስ ጋር ነህ። ኦኬ። ኤልያስ ከበደ እባላለሁ። በቲኤምሲ ሪል ስቴት ውስጥ የሽያጭ ሱፐርቫይዘር ሆኜ እየሰራሁ ነው። በጣም አሪፍ። እሺ፣ በጣም ደስ ብሎኛል ስላገኘው። ዛሬ አንድ ጥያቄ ልጠይቅ ነበር እዚህ ጋር የተገኘሁት። ያም ጥያቄ ምንድነው፣ አንድ ፍሬሽ የሆነ ሴልስ ወይም ደግሞ ጁኒየር የሆነ ሴልስ ማወቅ ይገባዋል ብላ የምታስበው በጣም ቤስት የምትለውን አንድ ቲፕ እንድትነግረን ነበርና እስቲ አንድ ቲፕ ቤስት የምትለው። ቤስት የምለውን አንድ ቲፕ ጁኒየርም ሲኒየርም ማንኛውም ሊጠቀምበት ይችላል። ግን እናንተ ጥያቄ የጀማሪ ሰራተኛ ከሆነ አንድ ጀማሪ ሰራተኛ በጣም ደንበኛውን የሚሰማ መሆን አለበት። ስለዚህ አድማጭ መሆን አለበት። ያ የደንበኛውን ፍላጎት፣ የሎኬሽን ምርጫ እሱ ነው የሚከፍለው የሌላ ሰው ነው የሚከፍለው የሚሉ ነገሮችን የምትረዳበት እና ደንበኛው የሚፈልገውን አንድን ፕሮዳክት በአግባቡ ለመስጠት ይረዳል። ስለዚህ ለመደራደር የሚያበቃ ስትሰማው ነው። ከዛ አክቹዋል የሆነ በጣም ምጥን የሆነ ጥያቄ መጠየቅ ስትችል፣ ለምሳሌ ፍላጎቱ የመጣው ክሊያንትህ ለራሱ ነው የሚገዛው፣ ለሰው ነው የሚገዛው፣ የሚወስነው እሱ ነው፣ ብሩ ከሱ ነው አካውንት ነው የሚወጣው። እነዚህ መልሰህ ትጠይቃለህ። እና አክቹዋል የሆነ እንትኑ በጣም ያልሰፋ ጥያቄ መጠየቅ፣ እዛ ጥያቄ ላይ በደንብ እንዲያብራራለህ ማድረግ፣ በሆኑ ነገሮችን እንዲያወራ ማድረግ እና ያንን ሰው በደንብ ማድመጥ ወሳኝና ወሳኝ ነጥብ ነው በዚህ ስራ ውስጥ። እሺ፣ አሁን እዚህ ላይ ጥያቄ መጠየቅ በጣም ቆንጆ ነገር ነው ብለሃል። እና ሲጠይቁ ምን አይነት ጥያቄዎችን ሁለት አሉ አይደለ? እንደምታውቁ ኢንድድ እና ክሎዝ ኢንድድ የምንላቸው ጥያቄዎች ምን አይነት ጥያቄዎችን በብዛት ቢጠቀሙ ብለህ ትመክራለህ? ወይስ አንዱን ተጠቅመው አንዱን ብቻ መተው አለባቸው ብለህ ታስባለህ? ሁለቱንም ሊጠይቁ ይችላሉ። በዋናነት ግን እኛ ስራ ውስጥ ቅድም እንዳልከው ነው፣ ደንበኛው ማን ነው፣ ከዛ ለምንድን ነው የሚፈልገው፣ ኢንቨስትመንት ነው ሊኖርበት ነው፣ በምን ጊዜ ነው መረከብ የሚችለው። እነዚህን ስጠይቀው ራሱ ደንበኛው ፍላጎቱን ያስቀምጣል። እኔ በአንድ ዓመት የምረከበው ቦታ ነው የምፈልገው፣ በዚህ ጊዜ ውስጥ መግባት አለብኝ፣ እኔ ተከራይቼ ነው የምኖረው። ለኢንቨስትመንት ከሆነ ደግሞ ለኢንቨስትመንት ወደፊት ላከራየው፣ ሪሴል ቫልዌ ጥሩ ከሆነ እዚህ ቦታ ላይ ኢንቨስት ማድረግ ፈልጋለሁ ብሎ ነው የሚመጣው። ስለዚህ በዋናነት ያለህን ፕሮዳክት ተራራራ ብሎ አንዱ ለሶስት ብሎ ከመግለጽ ባሻገር ደንበኛው ለምን አገልግሎት እንደሚፈልገው፣ ምን ያህል ጊዜ እንደሚጠቀም፣ መረከብ እንደሚፈልግ፣ ምን ያህል ብር መክፈል እንደሚችል። አንተ ያለ ፕሮዳክት ግንባታ ላይ ያለ ከሆነ ሰውየው ያለቀ ሊፈልግ ይችላል። ስለዚህ ከሱ ካልጠየቀው ምንድን ነው የምትፈልገው፣ በስንት ዓመት መረከብ ነው የምትችለው፣ አንተ ባለህ ፕሮዳክት ልክ መስፋት እና በየትኛውም አይነት ወይ መልሶ ሊሰጥህ ይችላል እሱ። ስለዚህ ከዛ በመነሳት የሰውዬ 3 ዓመት የሚደርስ ፕሮዳክት ኖሮ 1 ዓመቱ ላይ ብታወራው እሱን መረከብ የሚፈልገው በ6 ወር ከሆነ አይመጣም። ስለዚህ በ6 ወር ልታስረክበው የምትችለው ሳይት በጣም የቅርብ ሳይት ያንተ የትኛው፣ በጣም አጭር ጊዜ የሚያልከው 1 ዓመት ከሆነ 1 ዓመቱ ላይ ፎከስ ነው ተዋል። 4 ወር ነው የምትጨምርበት። እንደዚህ ነው ያለኝ፣ እንደዚህ ነው ወደ ራስ ታመጣለህ። የራስን ነገር ግን አወራ በኋላ እኔ አንተ ከነገርከኝ ውስጥ የኔ ፍላጎት ውስጥ አንድም የለም ብሎ ትቶ ሄደ። ስለዚህ ጠያቂ በጣም አድማጭ፣ ትንሽ የሚያወራ መሆን አለበት። በጣም አሪፍ። እዚህ ላይ አሁን አንድ እንትን እያሰብኩኝ ነበር። ስለዚህ አሁን ለምሳሌ አንድ ከጁኒየሩን እና ወደ ሲኒየር ሴልሱ ደግሞ ስመጣ፣ ሲኒየር ሴልሱ ልክ ፕሮዳክት ሲሰጥ ፕሮዳክቱን ከሰጠ በኋላ ደግሞ ከስተመሩ የሚጠይቃቸው ጥያቄዎች ይኖራሉ አይደለ? ብዙ እንዲጠይቀው ምን አይነት የፕሮዳክት አሰጣጥ ነው መስጠት ያለበት ፕሬዘንት ሲያደርግ ማለት ነው ብለህ ታስባለህ? በዋናነት እንግዲህ ደንበኛው ሲመጣ ያው ትንሽ አውቀው ነው የሚመጣው። አሊያም ደግሞ በሶሻል ሚዲያ የሚመጣ ከሆነ ደግሞ ታወቀ ነው የምትቀመጠው። ስለዚህ ቅድም ያልናቸው ጥያቄዎች ራስህን ፕሬዘንት ካደረክ በኋላ ካምፓኒውን ያውቀዋል ያ ደንበኛ። ካወቀው ባክስትሪ ካለ ገንብታ አስረክበ ከሆነ የሰራቸው ስራዎች ካሉ እነሱን ያውቃል አያውቅም። ለአንተ እሱ ደጋፊ ነው። ካምፓኒ ምን ያህል ስቴብል ነው፣ ምን ያህል ኩባንያዎች አሉት፣ ምን ያህል ካፒታል አለው፣ በምን ይንቀሳቀሳል፣ ፊቸሩ ምን ይመስላል በሚለው ደረጃ ላይ ያንተን ካምፓኒ የሚያውቀው ከሆነ እዛው አጣጥመህ ታልፋለህ። ምን ነገር ያለበትን ትናገራለህ። ስለዚህ ከአስከብ ላዘረዝር ትችላለህ ማለት ነው። አንዳንድ ሰው ሙሉ ካምፓኒውን አውቁት የእናንተ ላወጣችሁት ፕሮሞሽን ብቻ ሲል ያቺን ዲስካውንት አሊያም ደግሞ ያ ቦታ ከሱ ጋር ስለሚስማማ ለመግዛት ይመጣል። ፕሮዳክቱ ላይ ብቻ ፎከስ አድርጎ የወሰደውን መረጃ ወደ
ኢንቨስትመንት የሚያመጣ አለ። ስለዚህ በተቻለ መጠን ሾርት ፕሪሳይዝ የሆነ የመረጃ አሰጣጥ ፍሰት ያስፈልገዋል። ካወቀው ወደ ሌላው ፕሮዳክት ኖሌጅን ሰጥተህ ወደ ቤት ምርጫዎች የምትገባበት ሁኔታ ያስፈልጋል እና በዚህ መልኩ ቢታይ ጥሩ ነው። ሁሉም ነገር አንዳንዴ ላይ ወርጅ ከጊዜም ከዛ ደንበኛ ጊዜም ከብዙ ነገር ቀንሶ የሚመጣ ስለሆነ መጀመሪያ መጠየቅ የምንለው ለዚህ ነው። ምንድነው ፍላጎት፣ ምን አይነት አካባቢ፣ ሎኬሽን። ከዛ በኋላ በቃ የእኛ ፕሮዳክት ይሄንን ያካትታል፣ ሎኬሽኑ እዚህ ነው፣ አንተ እንደው የምትፈልገው አካባቢ ነው፣ ሰው እንደዚህ አይነት ቦታ የምትፈልግ ከሆነ ይሄ ቦታ ለእኛ እንደዚህ አመችን ያለንበት ሁኔታ፣ እዚህ ደግሞ ሌላ ሳይት ያለን እንደዚህ ብለህ ለማብራራት ይረዳል። ስለዚህ አማራጩን ይዘህ ከሰውየው ከተናገረው ነገር አኳያ እያሰርክ ትመጣለህ እንጂ አንዳንዴ በትነህ ከተወቀው በኋላ ያ ሰውዬ ተጨማሪ ኢነርጂ እንድታወጣ ሊያስገድድህ ይችላል። እኔ ፍላጎት ይሄ አይደለም፣ ይሄ ነው። ስለዚህ ሁሉንም ልትነካካ። ስለዚህ እንደዛ እንዳይሆንብህ ከመጠየቅ ብትነሳ ጥሩ ነው። ኤግዛክት የሆነ የከስተመራችንን ኒድ አውቀን ብንጀምር ቆንጆ ነው ማለት። ትክክል። እሺ፣ እዚህ ላይ ደግሞ አንድ የምጨምረው ሀሳብ፣ ለምሳሌ አክቲቭ ሊስኒንግ ውስጥ በጣም የሚካተት ነገር ቢኖር ባለፈውም ስትናገር ስለሰማው ነው እና ከስተመራችንን ፎሎ ማድረግ በአይናችን ኦብዘርቬሽን ራሱን የቻለ አንዱ የአክቲቭ ሊስኒንግ አካል ነው ብለናል እና እሱንም በደንብ የሆነ ዳሰስ ብታደርግ ደስ ይለኛል። እንዴት ፎሎ ማድረግ እንዳለብን እንግዲህ ስንሰማው፣ በተለይ ፕሬዘንቴሽን ላይ አብዛኛው ሴልስ ትልቁ ክፍተቱ ምንድን ነው? መረጃ ሲሰጥ ደንበኛው ይቀመጣል። ከዛ በኋላ ሀሳቡ እሱ ጋር አይሆን የሚያውቀው ነገር የለም። አይ ኮንታክት ከደንበኛ ጋር የሚኖር አይ ኮንታክት በጣም ወሳኝነት አለው። ደንበኛ በአይኑ ይጠይቃል። ከሰው ጋር ከመጣ በአይኑ ይነጋገራል። ስለዚህ እነዛን ሰዎች ንግግር የሚረዳ አይነት ነገር ያስፈልገዋል። አካላዊ እንቅስቃሴያቸውን፣ ያንተን እንቅስቃሴ የሚረዱበት ሌላ ነገር ሀሳባቸው ውስጥ ገብቶ ከሆነ ኢሚዲየትሊ ማንቃት አለብን። አለበለዚያ ቆም ብለህ ደግሞ ድጋሚ ሀሳባቸው ላንተ ሲመጣ ያንኑ ነገር መቀጠል ይኖርብሃል እና ለዛ ነው እያቆሙ በመሀል መጠየቅ ያስፈልጋል። ይህ አካባቢ እንደዚህ ያስወጣል ታውቀዋለህ ትሎ ይገባል። አውቀዋለሁ እንደዚህ አክቲቭ ነው ያስወ ካልሆነስ አቶ እንትና ይቺ አካባቢ እንደዚህ ትባላለች ምናልባት መድገም አለብህ። አዎ እስኪ ላይ ድረስ እና አንዳንዴ ሰዎች ይወሰዳሉ በሀሳብ ከሀሳባቸው መለስ ያንተን ትክክለኛ ኢንፎርሜሽን በአግባቡ አንዳንድ ሰው ለሰው መረጃ ሊወስድ የመጣ ሰው ቤቱ ሄዶ ምንድን ነው የሚያወራው? እሱን ሁሉም ገዢ አይደለም። ተወካይ አለ፣ ጓደኛ ይመጣል፣ ቤተሰብ ይመጣል። ስለዚህ ሄጄ ማውራት አለብኝ ሲል ሊያወራ የማይችለውን ነገር ይዞ ከሄደ ትርጉም የለው። ስለዚህ ሀሳቡ መሰብሰብ፣ በጣም አክቲቭሊ እንዲሰማ ማድረግ፣ አንተ በደንብ ተመስጦ ያለው ጥሩ ኤክስፕላኔሽን መስጠት ያስፈልጋል። ለዛ ነው መንዛዛት የለበትም። ከሆነች ደቂቃ በኋላ ሰዎች ፌዝ ያደርጋሉ። ስለዚህ ዋጋ ይላሉ ብዙ ጊዜ። ስለዚህ ከሱ መጣት የመጨረሻ አንድ ጥያቄ፣ ለምሳሌ አንድ ሴልስ መናገር የለበትም ብለህ የምታስበው ነገር ይኖራል አይደለ? መግለጽ የለበትም። ምክንያቱም ራሱን የቻለ ሃይራርኪ አለው አይደለ? ሴልሱ ወደ ሱፐርቫይዘሩ እያለ ለማናጀሩ ሊያስተላልፍ ይችላል እና አንድ ሴልስ ከዚህኛው ሬንጅ ሲያወራ ባያልፍ ብለህ የምታስበው ሬንጅ ብትጠቅስላቸው ሞሮፍ ይሄ ብቁ እንዲሆንና በጣም የተሻለ እንዲሆን ይረዳዋል ብለህ የምታስበው ነገር ብትገልጽልን ደስ ይለኛል። ሴልስ ሆኖ የተለያየ እውቀት ያለዋል። ለምሳሌ ጁኒየሩን ከሲኒየሩ፣ ሲኒየሩን ከስፔሻል ሴልሱ፣ ከሱፐርቫይዘሩ አናወዳደረው። አንዳንድ ሴልሶች ላይክ ሱፐርቫይዘር ላይክ ማናጀር ሽያጭ ጨርሰዋል። ስለዚህ ለእነሱ እድል የምንሰጥበት ሁኔታ አለ። ሙሉ ነገሩን ጨርሰው ስሊፕ ይዘው የሚመጡ ብዙ ሴልሶች አሉ። ስለዚህ እንደዛ አይነት አቅም ካላቸው ሙሉ ትከፍትላቸዋል፣ ችግር የለውም። ያው ጀማሪ ሴልስ ማውራት ያለበት መጀመሪያ በጣም በስነስርዓት አድማጭ ሆኖ ጥሩ አብራሪ ሆኖ እና እነዛን ነገሮች በሙሉ መግለጽ ያለበት ፕሮዳክቱ ብቻ መረጃውን መስጠት፣ የቤቱ ሎኬሽን፣ እንደዚህ የሚመሳሰሉ ነገሮች። አከፋፈልን በተመለከተ ሞር ሱፐርቫይዘር ከላይ ያለው አካላት ነው ወደ ማናጀር ቢሄድ፣ ክፍያ ላይ ለምን የተለያዩ ዲስካውንቶች መሰጠት ይችላሉ። በእነዚህ ከላይ ባሉ ሰዎቹ ምን አይነት ቤት ነው አንድ ብቻ ነው የሚገዙት? 2 ቤት፣ 3 ቤት፣ 4 ቤት ለሚገዛ ሰው የተለያየ ዲስካውንት እንዲሰጥ ጫና የሚያደርገው ከላይ ያለው አካል። ስለዚህ ታች ያለው ሴልስ ሞር ፕሮዳክቱን ማብራራት በአግባቡ፣ ያልገባው የሳተው ነገር ካለ ደግሞ ሱፐርቫይዘሩ ያርማል፣ የሚጨምረው ነገር ካለ ይጨምራል። ዋጋ ሲሰራ ማግኘት ያለባቸው ዲስካውንት ካለ
ፋሚሊ ዲስካውንት አብዛኛው ሪል ስቴት ላይ ይሰጣል። ስለዚህ ያ ፋሚሊ ፓኬጅ ቲፕ የሚደረገው በሱፐርቫይዘር ወደ ላይ ስንወጣ ደግሞ ብዙ ነገሮቹ ቀላሉ ነው እንዲሄዱ ያደርጋል። እና አብዛኛው ሴልስ ሙሉ በስልክ የማይወሩ ነገሮችን እስከ ዋጋ ያወራና ፌል ያደርጋል። ቢኮዝ ሰው መጀመሪያ ዋጋ ነው የሚወዳደረው፣ ፕሮዳክት ነው መወዳደር ያለበት። ሎኬሽን ይወዳደራል፣ ዋጋው ፕሮዳክቱ ይወዳደራል። ነው የሚገነባ፣ ምን ይገነባል፣ እንዴት ይገነባል፣ ፍጥነቱ ቢሮ ነገሮች መያያዝ ስላለባቸው ብዙ ነገር ደንበኛ ወደ ቢሮ እንዲመጣ ይመከራል። ቢሮ ከመጣ በኋላ ግን ፌስ ቱ ፌስ መረጃዎች ተሰጥተው ወደ ላይ ከፍ ብለው ዋጋ ተሰርቶላቸው መጥተው ይኖሩባቸዋል። እና ጊዜ እንኳን ቢፈልጉ ጊዜ መስጠት የሚችለው ከላይ ያለው አካል። ፎሎ አፕ ላይ ለምሳሌ አንድ ሴልስ ሲሰራ ፕሮዳክቱን በሚገባ በጣም መስጠት አለበት ብለህ ታስባለህ? በልክ የሆነ ኢንፎርሜሽን ሊሰጠው ይገባል በደንብ አውቆ እንዲመጣ ወይስ ምንድን ነው ማድረግ ያለበት? የመጨረሻ ጥያቄ ማለት ቢለይ ጥሩ። ለምሳሌ ደንበኛ ውጭ ካለ በቪዲዮ ኮልም በስልክ ኮልም በደንብ በስነስርዓት ሙሉ ነገሩ ሊነገረው ይገባል። አምኖበት መግባት አለ። አንዳንዴ አግሪመንት እንድናብራራለት ይገባል። አምኖበት ከመጣ እዚህ ያለው ተወካይ ምንም አይነት ተቃውሞ አይኖረው። አብዛኛው የውጭ ክላይንቶችን ውጭ ሀገር ያሉ ክላይንቶቻችን ሽያጭ የሚበላሸው በተወካይ ወይ የኔ በሚሉት አይነት ፋሚሊ አይገባቸውም። ስለዚህ በዛ ልክ እዛ ያለውን ሰው ማሳመን ማዋየት ነው። አምኜበታለሁ እንዴት የሚያደርግ መረጃ አሰጣጥና እምነት፣ እሱ በጣም በከፍተኛ ሁኔታ እምነት ደንበኛ ውስጥ ስታዳብር በአንተ አካውንት ላይ ያስገባ ይችላል ብሎ አንዳንድ ሰዎች የመላኪያ ሲስተሙ የተበላሸባቸው ሲሆን ወይም ደግሞ ሰዎችን ባለማመኑ ሲሆኑ ወደ ሴልሶች አስገብተው ሴልሶች ወደ ድርጅቱ አካውንት እንዲገባ በተለያየ መንገድ አድርገው ብዙ ሰዎች የቤት ባለቤት ሆነው አይተን እናውቃለን። ይሄ ትልቅ እምነት በመፍጠር ውስጥና ብዙ ፋሚሊ ኔጎሽሽን አቅም እዛ ውስጥ ይታያል። የድርድር አቅም የት ድረስ ነው ጥግ የሚለው ነገሮች የምትወጣለት የምትወርድለት። አንተ እንደዛ ስታደርግ ማናጀር አስፈቅደ ማርኬቲንግ ማናጀር አስፈቅደ እስከ ላይ ድረስ ወጥተህ እሱ ማግኘት ያለበትን ነገር በሙሉ ነው የምትሰጠው። እዚህ ያለ ግን ከተገረህ አዲስ አበባ ያለ ሰው ምንም የጊዜ ጥረት ሊኖርበት እንኳን በተቻለ መጠን ኦፊስ ማየት አለበት። ቢኮዝ ኦፊስ ሲመጣ አንድ ሰው ሕክምና ቦታ ሲሄድ ገና ሕክምና ቦታ ላይ ሲደርስ የሆነ ነገሩ ይከፈፋል። ዶክተሩ ሲያገኙ ከዛ በኋላ መድኃኒት ሲታዘዝለት እንደማለት ነው። እዚህም ሲመጣ ኦፊስ አለ፣ ኦፊስን ታስቆጥራለህ። አለቃ አለ፣ አለቃ እንዲያገኝ ታደርጋለህ። እድሎች ይመቻችለታል፣ እነዛን እድሎች እንዲጠቀም ታደርገዋለህ። ስለዚህ መምጣቱ ጥሩ ስለሚሆን የምንሰጣቸው መረጃዎች በጥቂቱ ቲፕ የሚደረጉ መረጃዎች ሲሆኑ ይመረጣል። ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮም ደግሞ ድጋሚ እንገናኛለን። አመሰግናለሁ። ቴንኪው በጣም። እሺ፣ አመሰግናለሁ።